አረብ ሀገር ተቃጥዬ የሰራሁትን ቤት ነው ንብረት የምትለው? እንደ ወንድ ቆፍጠናል። አንተ ምንድነው እስከዛሬ ስትጫወችብኝ ነበር? ከዚህ በኋላ እኔ ሳይሆን አንቺ ነሽ ከቤት መውጣት አለብሽ። እሺ ንብረቴን ጥዬ የትም አልሄድም። አረብ ሀገር ተቃጥዬ የሰራሁትን ቤት ነው ንብረት የምትለው? ስማ ያቺ እርጉዝ ተብያዋንም አባረሬልሃለሁ። ጎዳና ወጥተህ ከምትኖር የኔ ገረዶ ነፍስ ነው ይሻላል። መጨረሻ የሴት መጫወቻ ይሁን ምን አማራጭ አለኝ? ጎሽ ሚጠቅምህን አውቀሃል። አሁን የህፃኑ ልብስ ቆሽሿል። አውጥተህ ለቅለቅ አድርጋቸው። ያ ቶሎ በል። ይሄን አጥበስ ጨርስ። ደግሞ ቡና ታፈልልኛለህ? እሺ እስካሁን እቺን ብቻ ነው ያጠብከው? ቶሎ ቶሎ በል እንጂ። ቆይ አላሳዝንሽም? ይሄ ሁሉ የምታደርገኝ ምንም ሜጃ የለውም ብለሽ ነው አይደለ? ጎረምሳ ነው ሴት ነው ያገባሁት ይበለኝ። ሳይኖርኝ ማን አግባልኝ? አንተ ምንድነው የምታጉረመርመው? ለእንዳንተ አይነቱ ወንድ ይሄ ሲያንሰው ነው። አንድ ላቅቄ ባኖርኩ እኔ ላይ ስትማግጥ ምን ታይቶ ነበር? እንካ አሁን ሱቅ ሂድና ዳይፐርና ኤሎዝ ቅቤ ይዘህልኝ ነው። እንዴ ስራ ይሰራው አይደል እንዴ? ራስሽ ሄደሽ ገዝተሽ አትመጪም? ሰውዬ የተባልከውን ብቻ አድርግ። እንካ። ምን አይነት ነው ቅቤ ነው የምፈልጊው? ሰናይት ኦቾሎኒ ቅቤ። እዚህ ሰፈር ሱቅ አለ? ሁሉም ሱቆችና ሱፐርማርኬቶች ይገኛሉ። ፈጠን ብለህ ይዘና። ሄሎ ማዬ። ወየ ልጄ፣ ለትንሽ ጊዜ እረፍት ላረግ እናንተ ጋር ልመጣ ነው። ለምን? እንዴት? ምን ነው ልጄ? አረ ምንም። እሺ በቃ ነኝ። ደሞ ማነች የደወለችው? አመለ ተነሳብህ አይደል? እማዬ ናት። እማዬ እኛ ጋር የመጣች ነው። እናት ምጣ፣ ምን ችግር አለው? እሺ እናቴ ፊት ምንም ነገር አትናገሪ። አክብርኝ። እሷ ፊት ቢያንስ እስከምትሄድ እባክሽ። እማዬ ናት መሰለኝ።